እንዴት ናችሁ? ዛሬ ደግሞ በፓርት ስሪ ኮይን እና ፖይንት እንዴት እንደምትሰበስቡ አሳያችኋለሁ። ተከታተሉኝ። እሺ፣ እዚህ አፕሊኬሽን ላይ የወንድና የሴት ታስክ ትንሽ ልዩነት አለው። ይሄ ያው እንደነገርኳችሁ ፓርቲ ይባላል። እዚህ ጋር ወርቃማና ነጣ ያሉ ወንበሮች ይታያሉ እንደምታዩት። እነዚህ ወርቃማ ወንበሮች የሴት ወንበር ይባላሉ። እነዚህ ወርቃማ ወንበሮች የሴቶች ናቸው። እነዚህ የምታዩቸው የሴት ወንበር ናቸው። እነዚህ ደግሞ የወንድ ናቸው። እነዚህ የወንድ ናቸው። ስለዚህ ምንድነው ወንዶች እዚህ ወርቃማ ወንበር ላይ መቀመጥ አትችሉም። ወርቃማ ወንበር ላይ ወንዶች የምትቀመጡ ከሆነ ይቀጣቸዋል ማለት ነው። ሴቶች ጆይን እንዳደረጋችሁ ላላችሁ እዚህ ወርቃማ ወንበር ላይ 2 ሰዓት ትቀመጡና 1600 ፖይንት ይሰጣችኋል። የምትቀበሉት ደግሞ ያው ሪዋርድ ጋር 3 ሰረዟን ነክታችሁ ሪዋርድ ጋር ገብታችሁ ነው የምትወስዱት። ሪሲቭ እያላችሁ እንዴት እንደምትወስዱ ላሳያችሁ። ሴቶች እዚህ ወርቃማ ወንበር ላይ 2 ሰዓት ትቀመጡና እቺን 3 ሰረዟን ትነካላችሁ። 3 ሰረዟን ስትነኩ እዚህ ጋር ይወስዳችኋል። እዛችን ሪዋርድ የምትለውን ትነኩና እዚህ ጋር ያመጣችኋል። ሪዋርድን ስትነኩ ይሄንን እዚህ ያመጣችኋል። ስለዚህ እዚህ ጋር ይታያችኋል። 2 ጊዜ 800 አድርጎ ያስቀምጥላችኋል። እዚህ ጋር ስንት ደቂቃ እንደተቀመጣችሁ ማየት ትችላላችሁ። እንደምታዩት እዚች ጋር 0 በ60 የሚል አለ። ልክ ስትቀመጡ መቁጠር ይጀምራል። ይሄ 1 ደቂቃ ስትቀመጡ 1 ይላል። 2 ደቂቃ ስትቀመጡ 2 ይላል። ስለዚህ እየቆጠረ ስንት ደቂቃ እንደተቀመጣችሁም ቼክ ማድረግ ትችላላችሁ። እዚህ ጋር መጣችሁ 60 በ60 ሲሆን እዚህ አካባቢ ሪሲቭ የምትል ትመጣለች በሰማያዊ። እሷን ስትነኳት ፖይንታችሁን ይሰጣችኋል ማለት ነው። እዚህ ጋር ሁለቱ ቦታ እዚህ ጋር እና እዚህ ጋር ሪሲቭ የምትል ትመጣለች በሰማያዊ። ስለዚህ ሁለቷንም ትነኩና ትወስዳላችሁ ማለት ነው። ከ1 ሳምንት በኋላ 1500 ጊፍት ተቀበሉ ይላችኋል። ለአቀባበል እንዲሁ ሰጥቷችኋል። ከ1 ሳምንት በኋላ ግን ስራ መጀመር ስለሚኖርባችሁ አፕሊኬሽኑን መጠቀም ስላለበት 1500 ጊፍት ተቀበሉ ይላችኋል። 1500 ከተቀበላችሁ በኋላ ነው ይሄንን 800 ፖይንት የሚሰጣችሁ ማለት ነው። እስከዛ ግን ትወስዳላችሁ፣ ተቀምጣችሁ ትወስዳላችሁ ማለት ነው። ሴቶች በዚህ መንገድ ነው የምትወስዱት። ወንዶች ደግሞ ያው እዚች ነጣ ያለችው ወንበር ላይ ለ15 ደቂቃ ትቀመጡና እዚህ ሪዋርድ የሚለውን ትነካላችሁ። እናንተ የምትወስዱት በተመሳሳይ መንገድ ነው። የእናንተ ኮይን ነው የሚሰጣችሁ። 200 ኮይን ነው የሚሰጣችሁ። 15 ደቂቃ ተቀምጣችሁ 200 ኮይን ትወስዳላችሁ። እቺን 3 ሰረዝ ትነካላችሁ እናንተም። እዛ ያው በተመሳሳይ መንገድ ነው የምትወስዱት። እቺን ሪዋርድ የምትለውን ትነካላችሁ። ይሄ የሴቶች ነው ይሄኛው። የወንዶች ደግሞ ይሄ ብዙ አይደለም፣ እንደዚህ አይበዛም። ስለዚህ የምትወስዱት ግን በተመሳሳይ መንገድ ነው። ሪዋርድ ውስጥ ገብታችሁ ነው የምትወስዱት። ሪሲቭ የምትል ትመጣለች በሰማያዊ። 15 ደቂቃ ተቀምጣችሁ ማለት ነው የምትል ትመጣለች እዚህ ጋር። እሷን ስትነኳት 200 ኮይን ይሰጣችኋል ማለት ነው።
በዚህ መንገድ ትወስዳላችሁ እናንተም ኮይናችሁን። ሌላው ግን ተመሳሳይ ነው። ሌላ ኮይን የምትሰበስቡበት መንገድ ፖይንትና ኮይን የምትሰበስቡበት መንገድ ደግሞ ሌላው ትሬዠር ቦክስ አለች። ትሬዠር ቦክስ የምትባላለች ከሷ ደግሞ እዚህ አካባቢ ትኖራለች። እዚህ አካባቢ ወርቃማ ሳጥን ትኖራለች። ያው እኔ የራሴ ፓርቲ ላይ ስለሆንኩኝ እዚህ ጋር አትኖርም። ስለዚህ እዚህ ጋር ወርቃማ ሳጥን አለች። ደቂቃ የምትቆጥር ናት። ከ5 እስከ 0 ነው የምትቆጥረው። ከ5 እስከ 0 ትቆጥርና 0 ላይ ስትደርስ ትነኳታላችሁ። ልክ ስትነኳት 40 ኮይን ትሰጣችኋለች ማለት ነው። ለሴቶችም ለወንዶችም 40 ኮይን ትሰጣለች። ስለዚህ እቺን ትሬዠር ቦክስ በየ5 ደቂቃው እስከ 10 ጊዜ እየነካችሁ መውሰድ ትችላላችሁ። እስከ 10 ጊዜ በቀን በ24 ሰዓት ውስጥ እስከ 10 ጊዜ ነው የምትወስዱት። ቀን የሚጀምረው ከምሽት 1 ሰዓት እስከ ነገ ምሽት 1 ሰዓት ነው። 24 ሰዓት የሚባለው ከምሽት 1 ሰዓት እስከ ምሽት 1 ሰዓት 24 ሰዓት ነው። ስለዚህ በ24 ሰዓት ውስጥ ሰብስባችሁ ትጨርሳላችሁ ማለት ነው። ታስኮቻችሁን ትጨርሳላችሁ ማለት ነው። ሁሉንም ታስኮች ወስዳችሁ ትጨርሳላችሁ። 1 ሰዓት ከሆነ በኋላ 24 ሰዓት ካለፈ በኋላ መውሰድ አትችሉም፣ ይቃጠልባችኋል። ስለዚህ ችን ትሬዠር ቦክስ እስከ 10 ጊዜ ትወስዳላችሁ። ኔትወርክ ሲኖር 40 ትሰጣለች። ኔትወርክ ከሌላ አንዳንዴ 5 ይሰጣል። ስለዚህ ኔትወርክ ጥሩ በሆነ ሰዓት እናንተ እችን እየነካችሁ መውሰድ ትችላላችሁ ማለት ነው። ሌላው ደግሞ ፋይርወርክ የሚባል አለ። ፋይርወርክ ይሄ እንደምታዩት እዚህ ጋር ፋይርወርክ የሚል አለ። ይሄ ማለት ነው። ልክ ይሄ ሲመጣ በፍጥነት ትነኩታላችሁ። ልክ ስትነኩት ፋይርወርክ የተዘጋጀበት ቦታ ይወስዳችኋል። ፋይርወርክ የሚለቁ አሉ። አንዳንድ ፋይርወርክ የሚለቁ አሉ። አካውንታቸውን ቫይራል ለማውጣት ይጠቀሙበታል እና ሲለቀቅ እዚህ ጋር ይመጣል። እንደዚህ እንደምታዩት ፋይርወርክ ብሎ ይሄ በ4 ማዕዘን ውስጥ ይመጣል። ልክ ይሄን ስታዩት ትነኩታላችሁ። ልክ ስትነኩት እዛ ፋይር የሚለቀቅበት ቦታ ይወስዳችኋል ማለት ነው። እዛ ቦታ ላይ 60 ሰከንድ ቆይታችሁ 1 ደቂቃ እንደቆያችሁ እንደ ርችት ነው ይተኮሳል፣ ይለቀቃል። ስለዚህ የዛን ሰዓት ኮይን ይሰጣችኋል ማለት ነው። እስከ 50ም ሊሰጣችሁ ይችላል፣ ከዛም በላይ ሊሰጣችሁ ይችላል። ብዙ ጊዜ ግን ይሄ ፋይርወርክ የሚሰጠው ቪአይፒ ላላቸው ነው ቅድሚያ የሚሰጠው። ቪአይፒ ላላቸው ቅድሚያ ይሰጥና ከተረፈ ለሌላው ይሰጣል ማለት ነው። ለሌላው እንደ ሰው ብዛት ነው። ብዙ ሰው ካለ አንዳንድ አይሰጥም፣ ብዙ ሰው ከሌለ ይሰጣችኋል። ቪአይፒ ለሌለው ማለት ነው። በዚህ መንገድ ኮይን መሰብሰብ ትችላላችሁ ማለት ነው። ሌላው ደግሞ ላኪ ቦክስ የምትባላለች። እስኪ ላኪ ቦክስ ላሳያችሁ። ላኪ ቦክስ ማለት እቺ ናት። እቺ የምታዩት ቀይ ሳጥን ነች። እቺ ደቂቃ ትቆጥራለች። ማንኛውም ቦታ ላይ ልታገኟት ትችላላችሁ። ስክሮል እያደረጋችሁ ስትሄዱ ልታዩት ትችላላችሁ። እዚህ ደቂቃ እየቆጠረች ነው። ለዚህ ደቂቃ ቆጥራ ስትጨርስ ልክ ስትጨርስ ትነኳታላችሁ። ስትነኳት ኮይን ትሰጣችኋለች ማለት ነው። ኮይን ትወስዳላችሁ። እችን ሰው ነው የሚያስቀምጣች፣ ሰዎች ናቸው የሚያስቀምጧት። ማንኛውም ቤት ልትኖር ትችላለች። ሰዎች ስለሚያስቀምጧት ብዙ ሰው ሊወስድ ስለሚችል ምንድነው የምታደርጉት? በፍጥነት ነው የምትነኩት። ልክ ደቂቃዋ ከማለቁ በፊት 5 ሰከንድ ምናምን ሲቀር ታፕ ታደርጋላችሁ። ብዙ ሰው ስለሚነካት ቀድሞ ለመውሰድ ማለት ነው። ያው
ልታገኙም ላታገኙም ትችላላችሁ። እዚህ ጋር ብዙ ሰው ካለና ቀድሞ ከተወሰደ ላታገኙት ትችላላችሁ። ስለዚህ እናንተ በፍጥነት ከነካችሁ ታገኛላችሁ። ስለዚህ እዚህ ላኪ ቦክስ ላይ 10 ኮይን ልትወስዱ ትችላላችሁ። 10 ሊያስቀምጡ ይችላሉ። 50 ሊያስቀምጡ ይችላሉ። 100 ሊኖር ይችላል። 1000 ሊኖር ይችላል። ከዛም በላይ ሊኖር ይችላል። ስለዚህ በዚህ መንገድ መውሰድ ትችላላችሁ ማለት ነው። ከላኪ ቦክስ ደግሞ እነዚህ ናቸው እንግዲህ ኮይን የምትሰበስቡባቸው መንገዶች። እሺ ላኪ ቦክሷ የደቂቃ ቆጥራ እየጨረሰች ነው። ስትነኳት እንደዚህ ይመጣላችኋል። እቺን ኦፕን ዘ ቦክስ የምትለውን ትነኳታላችሁ ማለት ነው። እቺን ኦፕን ዘ ቦክስ የምትለውን ስትነኳት ይኸው እንደዚህ ይሰጣችኋል ማለት ነው። እኔ የሰጠችኝ 10 ኮይን ነው። ስለዚህ በዚህ መንገድ ትወስዳላችሁ ማለት ነው ኮይናችሁ። ሌላ ደግሞ ፖይንት የምትሰበስቡበት መንገድ ምንድነው? ኢንቪቴሽን ነው። ኢንቫይት ማድረግ ነው። ኢንቫይት ማለት አፕሊኬሽኑን ለሌሎች ማስተዋወቅ ማለት ነው። ያው አፕሊኬሽኑን አዲስ እንደመሆኑ መጠን እየተዋወቀ ያለ ፕላትፎርም ስለሆነ ለሌሎች እንድታስተዋውቁ ይፈልጋል ማለት ነው። ሌሎች አውቀውት እንዲጠቀሙ ይፈልጋል። ያንን ስታደርጉ ሴቶችን ነው የምትጋብዙት። ሴቶች ትጋብዛላችሁ። ሊንካችሁን ትልኩላቸውና ሊንካችሁን ተጠቅመው ሲያወርዱት ምንድነው የሚሆነው? ለእነሱ የሚሰጣቸው የአቀባበል አለ አይደለ? የአቀባበል የሚሰጣቸው አለ። ስለዚህ በእናንተ ሊንክ ተጠቅመው ያንን ላይቭ ሲሰሩ በየቀኑ 10 ሺህ ፖይንት ይሰጣቸዋል። የ10 ሺህ ፖይንት እናንተ ስለጋበዛችኋቸው ለእናንተ የሚሰጣቸዋል ማለት ነው። ለእነሱ 10 ሺህ ሲሰጥ ለእናንተም 10 ሺህ ይሰጣል። ለምሳሌ ጥፋት ሳያጠፉ ሕግ ጠብቀው ለአንድ ሳምንት ቢሰሩና 60 ሺህ ፖይንት ቢሰጣቸው እናንተም ያንን 60 ሺህ ፖይንት ታገኛላችሁ ማለት ነው። በዚህ መንገድም ያው ፖይንት መሰብሰብ ትችላላችሁ ማለት ነው። የፖይንት እና የኮይንን ልዩነት ትንሽ ላስረዳችሁ እና ተመሳሳይነታቸውን። ኮይን ማለት ጊፍት የምትሰጡት ነው። ጊፍት መስጠት የምትችሉት ኮይን ነው። አንደኛ ሌቭላችሁን ታሳድጉበታላችሁ። የኤጀንት ሌቭልም ታሳድጉበታላችሁ ማለት ነው። ለምሳሌ 100 ሺህ ኮይን ስትቀያየሩ ኤክስቼንጅ ስታደርጉ ሌቭላችሁ ሌቭል 5 ይገባል ማለት ነው። ስለዚህ ሌቭል ማሳደጊያ ነው ኮይን እና ጊፍት መስጠት የምትችሉት ኮይን ነው። ፖይንት ደግሞ ፖይንት ማለት ዶላር ማለት ነው፣ ብር ማለት ነው። ስለዚህ 100 ሺህ ፖይንት አንደኛ ወደ ኮይን ቀይራችሁ ኤክስቼንጅ ማድረግ ትችላላችሁ። ሁለተኛ ደግሞ ዊዝድሮ ማድረግ ትችላላችሁ ማለት ነው። ወደ ገንዘብ ወደ ዶላር መቀየር ትችላላችሁ። 100 ሺህ ፖይንት 10 ዶላር ነው። ስለዚህ ገንዘብ የሚሆነው ብር የሚሆነው ወደ ባንክ እንትን ብላችሁ የምታወጡት ፖይንት ነው ማለት ነው። ስለዚህ ፖይንት ወደ ኮይን፣ ኮይን ወደ ፖይንት ይቀያየራል። ስለዚህ ጥቅማቸው ተመሳሳይ ነው። የዛሬው ይሄንን ይመስላል። በሚቀጥለው ደግሞ በፓርት 4 እንገናኛለን። ተመሳሳይ ቪዲዮዎች እንዲደርሷችሁ ሰብስክራይብ አድርጉ። ለሌሎች እንዲደርስ ደግሞ ሼር አድርጉ። ላይክ ማድረግ ደግሞ እንዳትረሱ። አመሰግናለሁ። ቻው